ብያቱ ወሲብ ፈጽሞባታል ብላ እንዳትወርስ አዳምጥሽ ልዝት ነው ተረጋጋ ሰውዬ ብለሃል እንዳትወርስ ብለሃል አላልክም መልስ አሁን ልስልህ እችላለሁ ልደግም እችላለሁ ያላ በል ተረጋጋ አሁን ለጥያቄው መልስ መልስ ቬሪስ ኮንሱሜትድ ሆነ ማለት ተሟላ ማለት ነው ተሟላ ማለት ደግሞ አልዘሞተባት ማለት የእስልምና ጭንቅላት አስቡ ጥያቄውን ወሲብ ፈጽሞባታል ላፈሩበት ማለት ነው አያቸው ጋር ላይ ውሸትም ወላሂ እኔ ፊት ብለው እኔ ፊት እዛ ፊት ሲላይ ነበር ወሲብ ፈጽሞባታል ስትል ነበር ለምን ተፍርበታል ወሲብ ፈጽሞባታል ስትል ነበር ብለሃል አይደለም እችላለሁ ምክንያቱም በልጅ አንተ ወንድ ከሆንክ ማለት ፈጽሞባታል ብለህ አንተ ወንድ ልጅ ከሆንክ አትፍር በተናገርከው ነገር ብለሃል ምክንያቱም ማስረጃ አምጣ አውጣ ሐዲስ ላይ ወሲብ ፈጸመባት የሚል ማስረጃ አውጣ ያላ አውጣ ኦኬ 9 ዓመት ሙሉ አብሯት ሲኖር አውጣ ማስረጃ ነው የምፈልገው ያንተን ወሬ አይደለም ማስረጃ ወሲብ ፈጸመባት በ9 ዓመት ማስረጃ ቬሪስ ኮንሱሜትድ ሆነ ይላል አውጣ ያላ አውጣ ካሪ 5134 ክፈትናበት አውጣ ማስረጃ አንተ የተናገርከው ማስረጃ አውጣ ወሲብ ፈጸመባት የሚለውን ሊያሳየህ ነው ያላ አውጣ 9 ዓመት ሙሉ አብሯት ሲኖር አውጣ ማስረጃ የለው ማየት ይረዳ ሁለተኛ እንዲህ አይነት ወሬ አንተ ትልቅ ሰው ነህ የሌለ ነገር ታወራለህ ዋና ክርስቲያኖች እየተጫወተባቸው ነው ሰውዬ አንድ የሚያውቀው ነገር የለም ማስረጃ አምጣ ሲባል አያችሁት አይደለ ህፃን ልጅና 9 ዓመት እያለች እንትን ይላል የቱ ጋር ነው በ9 ዓመቷ ወሲብ ፈጸመባት አውጣ አንተ ማስረጃ ይዛረል እያወራ ያለው ለምን አታወጣም አያችሁት የሚናገረው ንግግር ማስረጃ ማምጣት አይችልም አያችሁ አይደለ ክርስቲያኖች አንድ መልስ ገብታችኋል አይደለ ሐዲስ ላይ ነብዩ መሐመድ አንድ ላስረዳቸው አንድ ያስረዳቸው አጥዋቸው ወዳቸው ህፃን ልጆች አይደሉም ትልልቆች ናቸው ትልቅ ቬሪስ ኮንሱሜትድ ሆነ በ9 ዓመቷ ተገናኛት የሚለውን ማስረጃ አውጣ በ9 ዓመቷ ተገናኛት የሚለውን ማስረጃ አውጣ ያላ ማስረጃ አውጣ ለምን አይሻ ጋር ትሄዳለህ ቁርአን እኮ ፔሪድ ያመጣችናል ለምን አይሻ ጋር ትሄዳለህ አይሻ ጋር የለም እናመሰግናለን አይሻ ጋር እንኳን አገባለሁ ያለ ነው አታፍርም በፈጠረ ነብይ እምነት ተከለከለ እምነት ያልተከለከለ እቺን በህይወት ካለው አገባታለሁ ያለ እኮ ነው ወዲያው ሞተ ነብይ እንዴ አይነት ሰው ለሚናገር አይሻ ትልቅ ሰው ነች አርጅ ምንም እያወራ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም በ9 ዓመቷ ወሲብ ፈጽሞባታል እያለ ይታወቃቸዋል አይደል ማስረጃ ሲባል ጊዜ ማንገት አይችልም ይሄን ይመስላል ሁለተኛ በሌለ ነገር ላይ አታውራ ይኸውልህ ልጆች አሉ አንተ ጋር ብዙ ልጆች ሊከታተሉ እነዚያ ልጆች እንዲረዱ እንፈልጋለን እንዳጠቃላይ ስለማንኛውም ከትላንትናው ልንጀምር ነው ትላንትና ያቆምንበት ምንድን ነው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ በ9 ዓመቷ ወሲብ ፈጸመባት ብላ ስትናገር ለዚህ ማስረጃ አቅርብ ተብለህ ነው አይደለም አቀርብልሃለሁ ሲጀመር ጥያቄውን አንተ ነህ የጠየቀኝ ርዕስም መርጠን አልነበረም ባይዘው የትላንትና ውይይት ከመሰላችሁ እንደመጣ ገና አይሻ በ9 አሁን ሰዋታዋቸውና ደስ ለኔ እናንተ እየቀጠልን ነው እኔ እናንተ እየቀጠልን ነው ሳንመራ ይቀጥል ማስረጃ ነው ተን አሳያ በደቂቃ እናውራ ስለው እሱ ያለና ነው በቃ ቀጥል አሁን ያላ በማስረጃ ያላ ቀጥል በደቂቃ እናወራለን ደቂቃ ያዛ እኮ ለዚህ ማስረጃ ነው የተጠየቀው ደስ ያለ ደቂቃ ተጠቅመህ አንተ ማስረጃውን አሳይ
ያላ ታይኔ ተባልከው ቀጥላ ያላ ለተናገርከው ነው። እሺ ጠልቃ ገባብኝም አይከን ያዝሽ 15 ደቂቃ ያዙልኝ። ከ13 ነው 15 ደቂቃ ፈልጋለሁ። ኦኬ ያለ ስርዓት ይዘህ ታወራለህ። አንተ ተጠይቀው አንዴ ላነሳኸው ሀሳብ ደቂቃ ፈልጋለሁ። አልተገባም እኮ ላነሳኸው ሀሳብ ልጅነት ወሲብ እንደሚያደርግ ፕሊዝ አይደል ታያተ ታረቀ ነብይ ወሲብ እንደሚያደርግ ህፃን ልጅ እያለ ነው። ለተጠየቀው ጥያቄ መልስ ትሰጣለህ። ማስረጃ ካልሰጠ የራስህን ወሬ አወራለሁ። ከፍቶ መሀለሁኝ ክርስቲያኖች ለእናንተ ስም ነው ወላሂ እንትን እያልኩኛለሁ። ያላ ቀጥል። አሁን ቀጥል። አሁን የማዳመጥ ችሎታ የማዳመጥ ነገር ግን ይኸውልህ እንደ ትልቅ ሰው አውራ ከርዕስ እንዳትወጣ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በ9 ዓመቷ ወሲብ ፈጽሙባታል ብለህ ተናግረሃል። ለዚህ ማስረጃ ሰጥ። ያላ ቀጥል። አብሽር። አሁን ልብ በሉ። እሱም ብቻ ሳልሆን ማሳየው ነብዩ ምን አይነት ሰው እንደሆነ የአንድ ዓመት እንኳን ወሲብ የአንድ ዓመት ህጻን ልጅ ስርዓት የተወርቃ ሰጠኝ እኮ አይውል ለተሰየቀው ጥያቄ ማስረጃ ሳይል የተባልከው አይውል ለተሰነሱ ያቀናሳልት ለመሄድ ከሆነ አይወጣም። አንተ ወንድ ልጅ ከሆነ ለዚህ ማስረጃ አሳያለሁ። ጥያቄ ለመሰረትም ወሲብ እንደሚያደርግ አለኝ ብለህ እየተናገርክ ነው አይደል እኮ። ከዚህ ጀምር ያ አንተ አይደለም ሌኬት እንደሚጀምር የምንነግረኝ ውይይቱ ላይ የፈለግኩትን አነሳለሁ። ነብይ ህፃናትን ወሲብ እንደሚመኝ እንደሚያደርግ አሳያለሁ። ልትወያይ ነው አይደል የመጣኸው? ያ አይሻ ምን አይነት እንደሆነች ልትወያይ እስከሆነ ድረስ ራሳችን ምንድን ነው 15 ደቂቃ ሰጠኛ አይደል? ምን የምትፈልገው ደቂቃ ሰጠኛ። እሺ ራሱ ምንድን ነው? ራሱን ንገራቸውና በዚያ መሰረት አድርገህ ታወራለህ። አዳምጣ 15 ደቂቃ ሰጠኛ አዳምጣ። እሺ ራሱ ምንድን ነው? ነብይ ህፃናቱን ወሲብ እንደሚያደርግ እንደሚመኝ እንደሱ ተስማምተናል። እናንተ ንገራቸው። ተስማማ አልተስማማ አንተ ቤት አስበህ መጣው ብቻ አይደለም። ይመገሰባት ክርስቲያኖች እየሰማችሁ የ9 ዓመት ነው አይደል? የ9 ዓመት ነው አንተ የምታስበው። የአንድ ዓመት ልጅ ህፃናትን ያሳየህ እኮ ነው። አብሽር ከኔ ጋር እየተስማማ አንድ ዓመት በየትኛው ርዕስ ነው ንገረና። ዛሬ ስንወያይ ነው ብለሃል አይደለ? ርዕሱን ንገራቸው አንዴና ከዛ ትቀጥላለህ። አብሽር ደስ ነብይ ህፃናትን ወሲብ እንደሚያደርግና ህፃን ልጅን ለወሲብ እንደሚመኝ ውይይት ላደርገ ነው። ያ እንግዲህ ጋር ደሱ ተስማምተናል። እናንተ ተስማማል ተስማማ ህፃናትን ነብይ ወሲብ እንደሚያደርግ አይደለ? ተስማማ ይላል። ወሲብ ያደረጋል ነው እሱ ጋር ውይይት ላደርግ ተስማምተናል ስትል ነበር። ለምን ዋሻቸው? አሁን ተስማምተናል ወይ ያለው ነው ካለ እናንተ ተስማምተናል ሆኑን ላሳየህ እኮ ነው። ወደ እናንተ ተስማምተናል ውይይት አቅርባለሁ። ያረግ ላይ ከነካ አይደለ? ወደ እናንተ ታሳያለህ። የአንድ ዓመት ህፃን ልጅ ሳይቀር እንደሚመኝ ያሳያለሁ። አያችሁ ፈረደ ተጻፎ ለብሄር ነው። ለማንኛውም ወላሂ የውይይት ህግና ስርዓት ራሱ ነው ነገር የለም። አንዳወጣ ደቂቃ ነው ያዝ በደቂቃ ነው ወደ እናንተ የተስማማንበትን ርዕስ አሳውቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ርዕሱ ንገራቸው የተስማማንበት። እስቲ ምን ብለን ርዕስ አወራን ወንድሜ? እኮ ዘመተ ነው አይሻ ነብዩ የት ቦታ ነው በ9 ዓመቱ ይረዳታል። ምን አገባኝ እኔ እንደዛ ብዬ ርዕስ ያለው እንዴ? ያላ